ሰላም እንዴት አላችሁ? ዶክተር ደስታው ነኝ። ዛሬ በዚህ ቪዲዮ ሰላም ጤና ይስጥልኝ። ዶክተር ደስታው ጥላሁን በወልዲያ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህርና ጠቅላላ ሐኪም ነኝ። ዛሬ ይህ እንግዲህ ከባለፈው የህመም ምልክት ከሚያሳዩት ታካሚዎች ውስጥ እንግዲህ የህመምን አይነት የህመም ስሜቶቹ ምን ምን ናቸው የሚል ጥያቄ ሊኖራችሁ ይችላል። የህመም ስሜቶቹ በዋናነት እንግዲህ ቪዲዮ የምናየው እንግዲህ የሐሞት ጠጠር ህመም ምልክቶች ምን ምን ናቸው፣ እንዴትስ የሐሞት ጠጠር አለብን የሚለውን እንዴት ማወቅ እንችላለን፣ አንድ ወይም ደግሞ ሁለት ከመቶዎች ውስጥ አንድ ወይም ሁለት የሚሆኑት የህመም ታካሚዎች የሚያሳዩት እንዴት አላቸው፣ የሐሞት ጠጠር የህመም ምልክቱ ምን ምን ናቸው፣ በዚህ ቪዲዮ ነው የምንወያየው ዛሬ። ዶክተር ደስታው ጥላሁን በወልዲያ ዩኒቨርሲቲ ጤና ሳይንስ ኮሌጅ መምህርና ጠቅላላ ሐኪም ነኝ። እንግዲህ በባለፈው የሐሞት ጠጠር እንዴት እንደሚፈጠር በሰፊው አይተናል። ያው የሐሞት ጠጠር የሚፈጠረው እንግዲህ የት ነው? ሐሞት ከረጢት ውስጥ ነው። የሐሞት ከረጢት ደግሞ መገኛዋ በጉበት የታችኛው ክፍል በኢንፌሪየር ሰርፌሱ በጉበቱ ሁለት ክፋዮች ይኖሩታል። ዋና ዋና ክፋዮች ጉበት በሁለቱ መካከል ውስጥ በተለይ ደግሞ ወደ ሴግመንት ወደ 8 ንዑስ ክፍልፋዮች ሲካፈል በአራተኛው እና በአምስተኛው ሴግመንት መካከል ውስጥ የምትገኝ ከረጢት ነች። እንግዲህ ጎል ብላደር ወይም ደግሞ ጋል ብላደር የምንላት ማለት ነው። ስለዚህ የሐሞት ጠጠር የሚፈጠረው እዛ ውስጥ የሐሞት ከረጢት ውስጥ ነው የሚሆነው። በአመዛኙ የሐሞት ጠጠር እንደ አጋጣሚ ሆኖ ለሌሎች የጤና ምርመራዎች በሚላኩበት ሰዓት ታካሚዎች ነው የሚገኘው። ኢንሲደንታል ፋይንዲንግ ነው በአመዛኙ ማለት ነው። ጠጠር የሚገኘው በአጋጣሚዎች ለጤና የጤና እክል ገጥሟቸው ለሚመጡ ታካሚዎች በአጋጣሚ ለሚላክ የጤና ምርመራ ውስጥ እንደ አጋጣሚ የምትገኝ ውጤት ወይም ደግሞ ፋይንዲንግ ነው። ስለዚህ የሐሞት ጠጠር በአመዛኙ ከ90% በላይ የሚሆነው እንግዲህ የህመም ስሜት የለውም። የሐሞት ጠጠር ሁሉም የሐሞት ጠጠር ያለባቸው ሰዎች የህመም ምልክት አላቸው ማለት አይደለም። ብዙ ጊዜ 90% እና ከዛ በላይ የሚሆኑት ታካሚዎቻችን እንግዲህ የሐሞት ጠጠር ምልክት የህመም ምልክት አያሳይም። ሆኖም ግን ይህ ማለት ሁሌም በዚሁ ባለበት እንደዚሁ ይቀጥላል ማለት ሳይሆን በየአመቱ እነዚህ እንግዲህ የህመም ምልክት ከማያሳዩት 100 የሐሞት ጠጠር ካለባቸው ታካሚዎች ውስጥ በየአመቱ አንድ እና ሁለት የሚሆኑት ታካሚዎች በየአመቱ የሐሞት ጠጠር ምልክት ማሳየት ይጀምራል ማለት ነው። የሐሞት ጠጠሩ ምልክት ማሳየት ይጀምራል። እነዚህ ከእንግዲህ ከዚህ ምልክት ከሚያሳዩት የሐሞት ጠጠር ታካሚዎች መካከል ደግሞ እንግዲህ በየአመቱ ከአምስት መቶዎቹ አንድ እና ሁለቶቹ የሐሞት ጠጠር ከረጢት ኢንፌክሽን የማሳየት እድል ይኖራቸዋል። እየቆየ ሲሄድ ከ10 እና ከ20 አመት በኋላ ደግሞ ከ5000 ታካሚዎች ውስጥ አንዱ ወይም ደግሞ ሁለቱ የሐሞት ጠጠር ከረጢት ካንሰር ወደ ማለት ደረጃ የመድረስ እድል የህመም ምልክት የሚኖራቸው የታካሚዎች የሚያሳዩት የህመም ምልክቶች ምን ምን ናቸው? በዋነኛነት እና በግንባር ቀደምትነት የሚጠቀሰው ህመም ምንድነው? እንግዲህ በቀኝ ጎን አጥንት ዝቅ ብሎ ባለው በላይኛው የሆድ ክፍል ላይ ከበድ ያለ የመቁረጥ ስሜት ነው የሚሆነው። ያ የህመም ስሜት አንዳንዴ ወደ ጀርባ ሽፍት የማድረግ ነገር ወይም ደግሞ ወደ ቀኝ ትካሻም ሽፍት የማድረግ አዝማሚያ ይኖረዋል። ያ የሆድ ህመም እንግዲህ በአመዛኙ ከደቂቃዎች እስከ ሰዓታት የሚቆይ ነው የሚሆነው። ህመሙ ብዙ ጊዜ በማታ ማታ የሚነሳ ነው። ሰዎች ከተኙ በኋላ ከእንቅልፍ የሚቀሰቅስ ህመም ነው። አልፎ አልፎ ቀን ቀንም ሊከሰት ይችላል። ከዚህ ህመም ተጨማሪ ደግሞ ሌሎች ምልክቶች ይኖሩታል። እንግዲህ ምንድነው የሚኖረው? የማቅለሽለሽ ስሜት ይኖራል። ከበድና አለፍ ሲልም ደግሞ ማስመለስ ሊኖረው ይችላል። እንግዲህ ደግሞ ላብ ላብ የማለት ነገር ይኖራቸዋል። እነዚህ ምልክቶች እንደውም በአመዛኙ ማጋሳት እነዚህ ወደ ጨጓራ ህመም ጋር በተወሰነ መልኩ የመቀራረብ ነገር ይኖረዋል። ግን በዋናነት እንግዲህ የኩላሊት የሐሞት ጠጠር የህመም ምልክቶች በአመዛኙ የሚባባሱት እንግዲህ ቅባታማ ምግቦችን ወይም ደግሞ ስብ አዘል ምግቦችን ከበሉ በኋላ ነው። እንግዲህ የእነዚህ ህመም ምልክቶች መታየት የሚጀምሩት። ይሄ ደግሞ ምንድነው? ያው በባለፈው ቪዲዮ እንዳልነው ያ ሐሞት እንግዲህ አስፈላጊነቷ ቅባታማ ምግቦችን ለመፍጨት ስለሆነ ከዛ አንፃር አክቲቬት ይደረጋል ነው እንግዲህ በኒውሮ ሂሞራል ሜካኒዝም ማለት ነው። እነዚህ ናቸው በዋናነት የህመም ምልክቶቹ።